ያስደነገጠኝ ነገር ቢኖር የሬሳው ሁኔታ ነበር። መረጃው እንደሰጠው ሰው ከሆነ የሟቹ የሆድ ዕቃ ተቀዶ እዚህም እዛም ተበታትኖ እንዳለ ነበር የተነገረን። ከዕለታት በአንድ ቀን ታዲያ በመኝታዬ ላይ ሳለሁ ድንገት አባነነኝ። ተገላብጬ ለመተኛ ስሞክር ነበር በዕድሜ ዘመኔ ሁሉ የማልረሳውን ነገር የተመለከትኩት። ስሜ ጀነራል ኃይሉ ይባላል። ፖሊስ ነኝ። ስራውን ፈልጌው አልነበረም የገባሁበት። የዕለት እንጀራ ለማግኘት እድሜውን በሙሉ ላይታች የሚለውን የዓለም ሕዝብ እያዩ የፖሊስ ስራን ማማረር ተገቢ ባይሆንም እኔ ግን ስራዬን አልወደውም። እንደ ልማዴ ጠዋት ተነስቼ ከተዘገጃጀው በኋላ ወደ ጣቢያ ሄጄ ያልተዘጉ ፋይሎችን ማገላበጥ ጀመርኩ። ብዙም አልቆየም ተደውሎልኝ ወደ አንድ ስፍራ ሄድ እንዳለብኝ ከበላይ አካል ትዕዛዝ ተሰጠኝ። እንደ አብዛኛው ጥቆማ ስርቆት ወይም አለመግባባት ይሆናል ብዬ ነበር ያሰብኩት። ነገር ግን ጉዳዩ ከዛም ከፍ ያለ እንደሆነ በቦታው ስደርስ ተረዳው። አካባቢው ቁጥር ስፍር በሌላቸው ሰዎች ተጨናንቋል። ግርግሩን አይተው ወደ ቦታው ቀድሞኝ የደረሱ መርማሪዎች ነበሩ። ሁሉም ሰው እጁን በአፉ ይዞ ከንፈሩን እየመጠጠ ነበር። ጠጋ ብዬ ባልደረቦቼን ምን እንደተፈጠረ ጠየኳቸው። እነርሱም መለሱልኝ። በቦታው ሙሉ አካል የሌለው ተከፍቶ ውስጠኛው ክፍሉ እየታየ የሚገኝ አንድ ታዳጊ ሕፃን ልጅ ጭንቅላት በቆሻሻ ገንዳ ውስጥ ተጥሎ እንደተገኘ ነገሩኝ። ይህን ነገር በአይኔ በተመለከትኩት ጊዜ ነበር ውስጤ ክፉኛ የተረበሸው። ታዳጊውን በአይን ማቆም መሰለኝ። የልጁ ራስ ላይ ክብደት ያላቸው ጨሌዎች ዙሪያውን ታስረዋል። ጸጉሩ ሙሉ በሙሉ የተቆረጠ ሲሆን መሃሉ በቢላ ተቆርጦ ተነስቶ አእምሮ ይታይ ነበር። እንደዚህ ያለ ዘግናኝ ድርጊት ሳይ መጀመሪያዬ ነው። ምን ተፈጥሮ ሊሆን ይችላል ብዬ ብዙ አሰብኩ። ጉዳዩ በጣም ስለገረመኝ የምርመራ ሂደቱን ለመምራት ሞከርኩ። የልጁ ማንነት ሲጣራ በጊዜው አዋቂ ይባሉ የነበሩት የሰፈሩ አሮጊት የመጀመሪያ ልጅ እንደሆነ ተደረሰበት። ታዲያ አስክሬኑ ከመገኘቱ በፊት የወይዘሮዋ ደብዛ መጥፋት በጎረቤቶቿ ለፖሊስ ጥቆማ ተደርጎ ስለነበር ለጥያቄ መቅረብ አልቻለችም። ወይዘሮዋ በአካባቢው አሉ የተባሉ ጠንቋይ የነበሩ ሲሆን በአስፈሪ ገጽታቸውና በኮስታራ ፊታቸው የተነሳ ደፍሮ የሚያናገራቸው ሰው እንደሌለ ጎረቤቶቿ ይናገራሉ። ከትንሽ እስከ ትልቅ ሰው መኖሪያ ቤታቸውን ሳይጎበኝ እንደማይውል የታወቀ ነው። ለግድያ ወንጀሉ የመጀመሪያ ተጠርጣሪ የሆነችውም ታዲያ ይህች የታዳጊ ወላጅ እናት የተባለችው እንስት ነበረች። ስለዚህ ለጥያቄ ይህችን ሴት ፍለጋ ተጀመረ። ፍለጋው ቀላል አልነበረም። ይህ ነው የማይባል ጊዜንና የሰው ጉልበትን የፈጀ ቢሆንም ሴትዮዋ የት ትግባ ምን ይሰዳት ምንም የሚታወቅ ነገር አልተገኘም። ነገሩ በጊዜው እጅግ አነጋጋሪ ስለነበር የተለያዩ ሰዎች እየመጡ መላምት ይሰጡን የነበረ ሲሆን ከዕለታት በአንዱ ቀን ታዲያ አንድ ሰው ወደ ፖሊስ ጣቢያ መጥቶ አንድ መረጃ ሹክ ይለናል። ከአካባቢው ብዙም ሳይርቅ ከሚገኘው ጫካ ውስጥ አንድ ሰው ሞቶ እንደተገኘ ነበር የተነገረን። ያስደነገጠኝ ነገር ቢኖር የሬሳው ሁኔታ ነበር። መረጃው እንደሰጠው ሰው ከሆነ የሟቹ የሆድ ዕቃ ተቀዶ እዚህም እዛም ተበታትኖ እንዳለ ነበር የተነገረን። እንደዚህ ያሉ አሰቃቂ ግድያዎች በዚህ አካባቢ ታይተውም ተሰምተውም ስለማያውቁ ትንግርት ነበር የሆነብን። ወደ አካባቢው ሄድን። ጫካው ዙሪያውን በከበቡት አሞራዎች ጩኸት ድብልቅልቁ ወጥቷል። ሙሉ በሙሉ በሚባል መልኩ ለአፍንጫ የሚሰነፍጥ ሽታ ጫካውን አውዶታል። አስክሬኑ ከተጣለ ሰንበትበት እንዳለ ያስታውቃል። ከመርማሪዎቹ መካከል አብዛኞቹ ሁኔታውን መመልከት ከብዷቸው ተመልሰዋል። አካሉን ለማንሳት በቦታው የነበር ነው እኔን ጨምሮ ከ5 አንበዛም ነበር። ለመናገር የሚከብደውን ሰቅጣጭ የሰው ልጅ አካል የተዘዋወረ በመለቃቀም ላይ ሳለን ነበር አካባቢው እየጨላለመ የመጣው። ቆሜ ባለበት የሆነ ሹክሹክታ በጆሮዬ የተሰማኝ። ልብ ብዬው ስላልነበር ምን እንደሚል አልተሰማኝም። ስራችንን ጨርሰን በመመለስ ላይ ሳለን ከእኔ ጋር የነበሩት ሰዎች ስለዚህ ሹክሹክታ ሲነጋገሩ ነበር ለማስታወስ የቻልኩት። ቋንቋው ከተለመደው የተለየ በመሆኑ ልንረዳው አልቻልንም። ከዚያ ቀን በኋላ ግን ነገሮች የተቀያየሩ መጡ። በዚያን ሰዓት በቦታው ላይ የነበርነውን አምስታችንም ህልም አይሉት ቅዠት የሆነ ቀናትን ማሳለፍ ጀመርን። በአንደኛው ምሽት ስለዚህ ጉዳይ ተመካክረን ከተለያየን በኋላ ወደ ቤቴ በመመለስ ላይ ሳለሁ ስልኬ መጥራት ጀመረ። ቁጥሩን ስለማላውቀው ከስራ ጋር የተያያዘ ይሆናል ብዬ አነሳሁት። በመጀመሪያ በጸጥታ የተሞላ ነበር። ማንነቱን ደጋግሜ በመጠየቅ ላይ ሳለሁ የአንድ ታዳጊ ሕፃን ድምፅ በሚሰቀጥጥ ሁኔታ እየጮኸ ለእርዳታ ይጠራ ጀመር። ለ30 ሰከንድ ያክል የሲቃ ድምፅ እያሰማ የነበረው ሕፃን በድንገት ድምፁ ቀጥ አለ። ከዚያም የአንዲት አዛውንት አስገምጋሚ ድምፅ እኔ ቀጣዩ እንደሆንኩ ተናግሮ ስልኩ ተዘጋ። ግራ ተጋብቼ ለተወሰኑ ደቂቃዎች በነበርኩበት ደርቄ ቀረው። ቁጥሩን ለመያዝ ስልኩን ስከፍተው የተደወለ ስልክ እንደሌለ ተመለከትኩ። እያበድኩ ያለው መሰለኝ። ዙሪያዬን በፍርሃት እየቃኘው ወደ ቤቴ በፍጥነት ሄድኩ። ቤቴ ገብቼ አረፍ እንዳልኩ ስልኬ በድጋሚ ጠራ። የሥራ ባልደረባዬ ነበር። አነሳሁት።
ችግር እንደተፈጠረ ነገረኝና በፍጥነት እንድደርስ ነግሮኝ ስልኩን ጆሮዬ ላይ ዘጋው። ወደ ተጠራሁበት ስከንፍ አመራው። ጓደኛዬ የምለው የሥራ ባልደረባዬ ከጠራኝ ቦታ ብገኝም እሱን ግን ላገኘው አልቻልኩም። ስልኩ ቢሮ ውስጥ እንደተቀመጠ ነበር። የሚገርመው ይህ ጓደኛዬ ጫካ ውስጥ ከነበርነው 5ታችን ውስጥ አንዱ ነበር። ሹክሹክታ የሚመስለውን ድምፅ በመመርመር ተጠምዶ ስለነበር ለተከታታይ ቀናት አላገኘሁትም። ሊኖር ይችላል የተባለበት ቦታ በሙሉ ቢታሰስም ሊገኝ ባለመቻሉ መላ የምርመራ ክፍል አጣብቂኝ ላይ ነበር የወደቀው። እርሱ ከመደወሉ በፊት ተደውሎልኝ ስለነበረው ስልክ ለማንም አልተናገርኩም። ለመጨረሻ ጊዜ እኔ ጋር ደውሎ ስለነበርና በቢሮ ቀድሜ የተገኘሁት እኔ ስለነበርኩ ስልኩ እጄ ላይ ነበር። ስልኩን በመፈተሽ ላይ ሳለሁ የዚያን ዕለት ተደውሎልኝ የነበረውን ስልክ ቁጥር አገኘሁት። በዚህ ስልክ ለጓደኛዬ መልእክት ተልኮለት የነበረ ሲሆን የተላከውን መልእክት ቀጣይ መስዋዕት እርሱ እንደሆነ የሚገልጽ ነበር። ይህን መልእክት ይዤ ለመላው የፖሊስ አባላት አሳወቅኳቸው። ከነዚህ የፖሊስ አባላት መካከል በጫካ ውስጥ የነበርነውን እኔን ጨምሮ ሌሎች 4 ሰዎች በተለያየ ቁጥር ተመሳሳይ መልእክት እንደደረሳቸው አሳወቁኝ። መልእክቱ በድምጽ የነበረ ሲሆን የአዛውንት እንደሆነም ለማረጋገጥ ቻልን። ታዲያ የዚህችን አሮጊት ሴትዮ ማንነት ስናጣራ በመጀመሪያ የራስ ቅሉ ወድቆ የተገኘው ታዳጊ እናት እንደሆነች በሙሉ እምነት አረጋገጠን። ነገር ግን መረጃ አልነበረንም። የዚህችን እንስት ማንነት ስናጣራ ፍጹም ሰይጣናዊ የሆነ እምነት እንደምትከተልና በየሳምንቱ ለአምላኳ መስዋዕት የምታቀርብ እንደሆነ ደረስንበት። ብዙም አልቆየም ነበር። በጫካው ከኔ ጋር የነበሩት ጓደኞች ደብዛቸው እየጠፋ መጣ። ሁሉም አንድ በአንድ ቀን እየተተካ በመጣ ቁጥር ደብዛቸው እየጠፋ መጣ። እምጥ ይግቡ ስምጥ ምንም ሊታወቅ አልተቻለም። እኔ ከመቼውም ጊዜ በላይ ስጋት ውስጥ ገባው። ስለ ጉዳዩ ለሌሎች የተናገርኩ ቢሆንም መልእክቱ የተላለፈበትን የትኛውም ስልክ ቁጥር ለማግኘት ስላልቻለን ለማረጋገጥ አልተቻለም። ይህን መልእክት አሮጊቷ ስለመላኳ በሙሉ እምነት እርግጠኛ ሆኜ ብናገርም ተጨባጭ የሆነ ማስረጃ ባለመኖሩ ማንም ሊያምነኝ አልቻለም። እኔንም አብዛኛው ሰው እንደ እብድ ይመለከተኝ ጀመር። ከዕለታት በአንዱ ቀን ታዲያ በመኝታዬ ላይ ሳለሁ ድንገት አባነነኝ። ተገላብጬ ለመተኛ ስሞክር ነበር በዕድሜ ዘመኔ ሁሉ የማልረሳውን ነገር የተመለከትኩት። ፓርት 2 ይቀጥላል። ታሪኩን እንደወደዳችሁት በሙሉ እምነት እርግጠኛ ነኝ። ፓርት 2 እንዲሰራላችሁ የምትፈልጉ ከሆነ ኮሜንት ሴክሽን ላይ በመግባት ፓርት 2 ያላችሁ ጻፉ። ቪዲዮን ላይክ እንዲሁም ሼር፣ ይህን ቻናል ደግሞ ሰብስክራይብ በማድረግ የደወል ምልክቷን በመጫን አዳዲስ መረጃዎች ሲለቀቁ እንዲደርሷችሁ ያድርጉ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። መልካም ቀን።